በህይወትህ ትልቅ ጥያቄ ጠይቀህ ታውቃለህ? ለምን እንወድቃለን? ለምንድነው ሁልጊዜ ነገሮች እንደፈለግነው የማይሆኑት? መልሱ ግን ቀላል ነው። ዳግም መነሳትን እንድንማር ነው። መሬት ላይ መውደቅህ ውርደት አይደለም። ውርደቱ እዛው መቅረትህ ነው። ዛሬ የምነግራችሁ ታሪክ ስለ ውድቀት ሳይሆን ስለ መነሳት ነው። አትፍራ። ህመም ጊዜያዊ ነው። ለአንድ ደቂቃ፣ ለሰዓታት፣ ለቀናት፣ አልፎ ተርፎም ለዓመታት ሊቆይ ይችላል። በመጨረሻ ግን ያ ህመም ያልፋል። በቦታውም ሌላ የተሻለ ነገር ይተካል። ነገር ግን አሁን ተስፋ ብትቆርጥ ያ ህመም ለዘላለም አብሮህ ይኖራል። ዛሬ የምታፈሰው ላብ ነገ ለምታገኘው ክብር ዋጋህ ነው። ዛሬ ህመም ቢሰማህም ነገ ታሪክህ እንደሚቀየር እመን። የኮሎኔል ሳንደርስን እውነተኛ ታሪክ ልንገራችሁ። ለስኬት እድሜ ወይም ሁኔታ እንቅፋት ሊሆን እንደማይችል የሚያሳይ ስለ አንድ አስገራሚ ታሪክ ነው የምነግራችሁ። ይህ ሰው 65 ዓመቱ ነበር። በኪሱ የነበረው $105 ብቻ ነው። የመንግስት ጡረታ እየጠበቀ ተስፋ ቆርጦ ሊቀመጥ ይችል ነበር። ነገር ግን እሱ አንድ ልዩ የሆነ የዶሮ አሰራር ዘዴ ነበረው። ይህን ዘዴውን ይዞ ወደ ተለያዩ ምግብ ቤቶች በመሄድ አብረን እንስራ በማለት መጠየቅ ጀመረ። አሁን በጥንቃቄ አድምጡኝ። ስንት ጊዜ አይሆንም የሚል ምላሽ እንደተሰጠው ታውቃላችሁ? 1009 ጊዜ። 1009 ጊዜ ውድቅ ተደረገ። አሰራርህ አይረባም፣ አንተ አርጅተሃል፣ ይህ አይሰራም ተባለ። 1009 ጊዜ ተስፋ ሊያስቆርጡት ሞከሩ። እርሱ ግን የ1010ኛውን በር አንኳኳ። ያቺ በር ተከፈተችለት። ዛሬ የምናውቀውን በዓለም ዙሪያ በሺዎች የሚቆጠሩ ቅርንጫፎች ያሉት የኬንታኪ ፍራይድ ቺክን ድርጅትን መሰረተ። ይህ ታሪክ ምን ያስተምረናል? ውድቀት ማለት መጨረሻ አይደለም። ውድቀት ማለት ትዕግስትህን መፈተኛ መንገድ ነው። 1000 ጊዜ አይሆንም ተብለህ ሊሆን ይችላል። አንተ ግን ያችን አንዲት አዎ እስክታገኝ ድረስ መጓዝህን አታቁም። ለህልምህ ፈጽሞ አይረፍድም። ቆም ብለህ አስብ። አሁን የሰማኸው የሳንደርስ ታሪክ ለአንተ ምን ማለት ነው? ብዙዎቻችን አንድ ጊዜ አይሆንም ስንባል ተስፋ እንቆርጣለን። 2 ጊዜ ስንወድቅ እድል የለኝም ብለን እናቆማለን። ግን እውነታው ይሄ ነው። ስኬት ማለት ከመውደቅ መዳን ሳይሆን በወደቅ ቁጥር ተስፋ ሳትቆርጥ መነሳት መቻልህ ነው። ጥያቄው ስንት ጊዜ ወደቅህ ሳይሆን ስንት ጊዜ ተነሳህ ነው። በኪስ ያለው ገንዘብ ማነሱ ወይም እድሜህ መግፋቱ የውድቀትህ ምክንያት ሊሆን አይችልም። ትልቁ ውድቀት ያለው አእምሮህ ውስጥ አልችልም የሚለውን ቃል ስታስገባ ብቻ ነው። ዛሬ የምትሰማቸው እነዚህ ቃላት ለጆሮህ ማስታገሻ ሳይሆኑ ለህይወትህ መቆስቆሻ እንዲሆኑልህ እፈልጋለሁ። ህልም ካለህ መጠበቅ አለብህ። ሰዎች እነሱ ማድረግ የማይችሉትን ነገር አንተም እንደማትችል ሊነግሩህ ይሞክራሉ። አንድ ነገር ከፈለክ ሂድና አገኘው በቃ። ስኬታማ መሆን የምትችለው ልክ እንደ መተንፈስ አጥብቀህ ስትፈልገው ብቻ ነው። ያኔ ስኬታማ ትሆናለህ። ህልም ካለህ መጠበቅ ያለብህ አንተ ነህ። ሰዎች አትችልም የሚሉ እነሱ መሞከር ስለፈሩ ነው። እነሱ መሸነፍ ስለለመዱ ነው። ያንተ ህልም ግን ያንተ ብቻ ነው። በዙሪያ ያሉ ሰዎች የሚሉን ሳይሆን በውስጥ ያለው ድምፅ ምን እንደሚልህ አድምጥ። አንድ ነገር ለማግኘት ከፈለክ ተነሳና ተዋደቅለት። ስኬት በነፃነት አይታደልም። ስኬት በከባድ ሥራ የሚገዛ ውድ ሀብት ነው። ብዙ ሰዎች ስኬታማ መሆን ይፈልጋሉ፣ ግን ከጓደኞቻቸው ጋር የሚያሳልፉትን ጊዜ መቀነስ አይፈልጉም። እውነተኛ ስኬት መስዋዕትነትን ትጠይቃለች። ይህ ታሪክ ምንም ነገር ቢጎልህም ማሸነፍ ትችላለህ የሚል ታላቅ መልእክት አለው። የኢትዮጵያዊው ጀግና የአበበ ቢቂላ ታሪክ። ከሀገራችን ደግሞ አንድ የማይረሳና ዓለምን ያስደመመ ታሪክ ልንገራችሁ። ይህ ታሪክ ስለ ጽናት ሲነሳ ሁልጊዜም የሚጠቀሰው የአበበ ቢቂላ ታሪክ ነው።
በ1960 ዓመተ ምህረት የሮም ኦሎምፒክ ላይ አበበ ቢቂላ ኢትዮጵያን ወክሎ ለማራቶን ውድድር ይቀርባል። ነገር ግን ውድድሩ ሊጀምር ጥቂት ሰዓታት ሲቀሩት አንድ ያልታሰበ ችግር ገጠመው። ለውድድሩ የተሰጠው ጫማ እግሩ ላይ አልስማማለው። በጣም ያቆስለውና ያማው ጀመር። አበበ በዛ ሰዓት ሁለት ምርጫዎች ነበሩት። ጫማው ስላልተመቸኝ መሮጥ አልችልም ብሎ ተስፋ መቁረጥ ወይም ደግሞ ያለውን አማራጭ ተጠቅሞ መታገል። አበበ ሁለተኛውን መረጠ። በሮም አስፋልት ላይ 42 ኪሎ ሜትር በባዶ እግሩ ለመሮጥ ወሰነ። ዓለም ሁሉ በግርምት ይመለከተው ነበር። በባዶ እግሩ እንዴት ሊጨርስ ይችላል ብለው ተጠራጠሩ። አበበ ግን ህመሙንና ትኩሳትን ችሎ የሮምን አስፋልት በባዶ እግሩ እየሮጠ መሪነቱን ያዘ። በመጨረሻም አንደኛ በማውጣት የዓለምን ክብረ ወሰን ሰበረ። በባዶ እግሩ ሮጦ ወርቅ የወሰደ የመጀመሪያው ጥቁር አፍሪካዊ ሆነ። ይህ ታሪክ ምን ያስተምረናል? ስኬታማ ለመሆን ሙሉ መሳሪያ ወይም ፍጹም ሁኔታ ላይኖርህ ይችላል። ማሸነፍ የሚወሰነው በእግርህ ባለው ጫማ ሳይሆን በውስጥህ ባለው ጥንካሬና ቁርጠኝነት ነው። ያለህን ነገር ተጠቅመህ ትልቅ ታሪክ መስራት ትችላለህ። ብዙ ሰዎች ስኬታማ ለመሆን ምን ያስፈልጋል ብለው ይጠይቁኛል። አበበ ቢቂላ በባዶ እግሩ ሲሮጥ የነበረው ሚስጥር ምንድን ነው? ሚስጥሩ ምክንያት አለመደርደር ነው። አብዛኛው ሰው ካፒታል የለኝም፣ ዘመድ የለኝም፣ ትምህርት የለኝም እያለ ስኬቱን ያዘገያል። አበበ ቢቂላ ግን የሌለውን ጫማ ሳይሆን ያለውን እግር ነው የተጠቀመው። አንተም ዛሬ ያለህን ተመልከት። ያለህ ጉልበት፣ ያለህ ጊዜ፣ ያለህ አነስተኛ ዕውቀት ለትልቅ ጉዞ መነሻ ሊሆንህ ይችላል። ያለህን ነገር ሳትንቅ ዛሬውኑ ስራ ከጀመርክ ነገ ዓለም ላንተም ይቆማል። ሰበብ መደርደርህን አቁም። ጫማ የለኝም ብለህ አታልቅስ። ነገር እንዳለህ አትርሳ። ሁኔታዎች እስኪመቻቹልህ አትጠብቅ። አንተ ራስህ ሁኔታዎችን አመቻች። ዛሬውኑ ተነስ። ትላንት የወደክበት ቦታ ላይ ዛሬ አትገኝ። ስህተቶችህ ትምህርቶችህ ናቸው። ዛሬ አዲስ ቀን ነው። አዲስ እድል ነው። በራስህ እመን። በፈጣሪህ ታመን። ስራህን በጽኑ ስራ። ኢንሳይት ኢትዮን ሰብስክራይብ በማድረግ አብራችሁን ሁኑ። እስከሚቀጥለው ቪዲዮ ድረስ በርቱ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።